አባቴ አንስቶ እዛው አስገባኝና እናቴ ሄደን ነበር ሐኪም ቤት ሞተች በጥይት ነው በጥይት ነፍስ ሄድና አባቴ ውስጥ መሐመድና ሆስፒታል ወሰደኝና እናቴን ሞቷት እዛ ሄደን እዛ የታከምኩ እዛ እናቴ ሞተኝና የመጣሁ በቃ እንደዚህ በዚህ እድሜ ገና ወይ አላገባሁ ወይ አልወለድኩ ሁለመናው ነገር በቃ ሳስበው ራሴን በቃ ለማጥፋት ህይወቴን በቃ ለማጥፋት ይሄ ብቻ ነው ይታይ ሌላ ምንም ይታይ ነገር የለም 2013 ነው እኛ ጋር የደረሱት እኔ ላይ ራሱ የችግር የደረሰው 2013 ነው ነሐሴ 23 ቀን ነው እኔ ጋር ጦርነት አንስተው ካገር ሊዋጡኝ ወይም ደግሞ አካባቢውን ሊነቅሉት የቻሉት በዛን ጊዜ ነው ይሄ 2 አመት ሊሞላን ነው ማለት ነው ግን እነሱ ኃይላቸውን አጠናክረው በአንድ ጊዜ ገቡብን ወረዳውን በአንድ ጊዜ ነው በቃ እዚህ ተፈናቅለን እንድንመጣ ይሄው እዚህ እንድንሰፍርም ለዚህ ሁሉ ችግር እንድንዳደረግ ያደረጉን በዚህ ምክንያት ነው The Oromo Liberation Front, OLF, are behind the violence, along with radicalised elements within the Oromo Regional Authority and the Oromo Special Forces. ያ መንግስትማ አልሰማንም ሲጀመር እንጂ ያው ሌላ መንግስት ያው ትልቅ ካለ ነው እንጂ ኦሮሚያ መንግስትማ አብሮ ነበር እንደዚሁ ያው ሲያስገድለን ሲያባረረን ነበር ኦሮሞ መንግስት ያው የችግር ደረሰብን ስለሆነ ምን ማድረግ አልችልም ራሳቸው አድነዋል ሽሽዋል ከዛንሽ ተመጣጣኝ ተራፍ ያለቀው ማልቆ ተራፍ ሻኒዎቹ ሲመጡ የኦሮሞ ልጅ ሄድ የሚመስል ዩኒፎርም ነው ልብስ ለብሰው ይመጣ እንደዛ ለብሰው መተው መከላከያ መስለው መተው ነው ያጠቁን እና ይጨርሱ አይ ተጠያቂው ሆኖማ እንደ ኢትዮጵያ መንግስት ነው በየነስ እንደ ተቃለኛ Ethnic cleansing Amhara people from Oromia is part of an OLF plan to reduce the overall number of Amhara in the country and to create an independent Oromo nation. እንግዲህ ሸኔ የሚባለው ቡድን መጀመሪያ በብሔር ኦሮሞ ናቸው በእኛ ላይ እንግዲህ እርምጃ ሊወስዱ የቻሉበት ምክንያቱ በአማራነታችን ብቻ ኦሮሚያ ለኦሮሞ ብቻ ትገባለች እንጂ ለአማራ መኖሪያ ሊሆን አይችልም እንዴ ገደሉ ቄሶች ቤተክርስቲያን ሊዋጡ ገደሉ የመጀመሪያ ስለተመታው አላየሁም ግን በቃ የተረፉት እንደዛ ሳወረኝና ካንተ ይባስ ነው ጥራሹንም ሯቸውን ያጣሉ በካራ ምናምን እያረጉ የቀደዱ ሆዳቸውን ህፃናቶችን እያወጡ አስፋልት ላይ ይጣሏቸው እነሱም በሳት እያቃጠሉ እስከነሯቸው ቤት ውስጥ እየዘጉ በሳት እያቃጠሉ እንደዛ እያደረጉ ምናምን ብሎ ጓደኞች የተረፉት ናቸው ነበር Prime Minister Abiy Ahmed is himself Oromo, and whilst on paper the government is a political alliance, it is dominated by the Oromo Prosperity Party. Every region in Ethiopia has a paramilitary force.
In April 2023, Prime Minister Abiy announced that all regional militia would be integrated into the National Army or Police, starting with the Amhara Special Forces, ASF. Huge protests erupted in cities throughout the Amhara region denouncing the plans. Abiy responded with force, sending in the National Defence Force, the ENDF. Wholesale arrests followed. Internet access was blocked, electricity supplies cut, banks closed. Journalists, protesters, political activists and Amhara members of parliament have all been imprisoned. Routinely held without charge, often in undisclosed locations. Intense fighting exploded in key Amhara cities between the ENDF and Fano, a volunteer force made up of men and women from within the Amhara community, together with former members of the Amhara Special Forces. Hundreds of Amhara civilians have been killed by the ENDF, who are using drones and tanks. Unlawful arrests have expanded into mass incarcerations and extrajudicial killings. Amhara men and boys living in and around the capital Addis Ababa are being rounded up by security forces and herded into industrial detention centres. Inhumane camps where inmates are reportedly injected with infectious diseases and left to die. Echoes of historical genocides are clear and deeply disturbing. And yet Western powers, specifically the US, UK and EU, remain silent. ያው ምናልባት ከተስማሙበት እዛ ያው የሚመለከተው አካል እዛ ያሉትን ከመንግስት አካል ጀምሮ ሰላም ያኒ ካስታረቃቸው ምናምን ነገር ሰላም ይሆናል ብዬ አስባለሁ። ምን ቢደረግ ጥሩ ነው ታስቢያለሽ? ያው ብቻ እኔ ግን ጥሩ ምን ቢደረግ የሚለውን እኔ እንጃ ለኔ ራሱ ከብዳል ማለት ምን ተደርጎ እንደሚመለስ አንድ ላይ ግን እንደኔ አሁን ምሳሌ እኛ ወንድሞቻችን ሞቶ ከነሱ ጋር እንዴት እንደሚኖር አይመስለኝም። የሚኖር ራሱ አይመስለኝም ሳስብ እኔ ነኝ ይቅርታ የምሰጠው አይመስለኝም። እኔ እንጃ እኔ እንደኔ ግን መቼም ቢሆን ይቅር እምላቸው አይመስለኝም። አንቺ ከጎንሽ ያሉትን ወንድሞችሽን ስንት መታቂያቸውን ባጣሽበት እንዴት ነው አንቺ በቃ ካንጀትሽ ይቅር ብለሽ የምታያቸው? አይመስለኝም። እንደኔ ይቅር አላቸው። በዚያ ጊዜ በችግሩ ላይ ለለቱ መንግስት ልኳቸው የኦሮሚያ ልዩ ኃይል ነበረ የደረሰው እንደ ወረዳው ማለት ነው። በዚያ ክልል ደርሶ ግን ምንም የፈጠረው ነገር የለም። እንዲያም ሸኔዎቹን ያደራጀው ምንም ለኛ የሰራልን ነገር የለም። ምክንያቱም አማራ በዚያ በኩል እየተገደለ ሲሄድ ምናምን ሲባል አንድ አማሮች በሚያገኙ ጊዜ ያንን ተጠናከሩበት ቦታ ለመንቀል ማለት ነው በከባድ በዲሽቃ ሳይቀር በአማራ ላይ ተኩስ ከፍተዋል። ራሱ ልዩ ኃይል የኦሮሚያ ልዩ ኃይል ስለዚህ በእነሱ ስር የተደራጁ እስከመሆኑ ድረስ ተጠያቂ አድርገዋል ብዬ ያመንኩበትም አንዱ ይሄ ነው። ምክንያቱም ልዩ ኃይሉ በዚያን ጊዜ በሸኔው ላይ እርምጃ ቢወስድ ኖሮ እኛን ቢያግዝ ኖሮ እኛ ከሀገር እንዳንወጣ እርዳታ ቢያደርግ ኖሮ ይሄ ሁሉም ችግርም አይደርስብንም። ከሀገር ተሰደንም ዛሬ ለችግር ህፃናቱ ለችግር አመደካማው ታርዞ ተጠምቶ ተርቦ እንዲህ በየጎዳናው አይወድቅም ነበር። ስለዚህ ራሱ የኦሮሚያ ክልል ልዩ ኃይል ማለት የነሱ ተባባሪ ሆነ እንጂ ለኛ የፈጠረልን ነገር የለም በዚያን ጊዜ።